ጠዋት በባዶ ሆድ የፍል ውሃ የመጠጣት አስገራሚ 3 ጥቅሞችን እንመለከታለን። ጠዋት እንደተነሱ በባዶ ሆድ የፍል ውሃ ወይም ለብ ያለ ውሃ ይጠጣሉ። ካልጀመሩ ይህን ቪዲዮ እስከ መጨረሻ ይመልከቱ። ምክንያቱም በሰውነቱ ላይ የሚያመጡ 3 አስገራሚ ለውጦችን ነግሮታለሁ። አንደኛ የምግብ መፈጨት ስርዓትን ያፋጥናል። ለብ ያለ ውሃ ጠዋት መጠጣት በሌሊት ሆዳችን ውስጥ የተከማቹ መርዛማ ወይም ቶክሲክ ነገሮችን አጥቦ ለማስወገድ የሆድ መነፋትና ድርቀትን ያስቀራል። በሁለተኛ ደረጃ ለክብደት መቀነስ ይረዳናል። ለብ ያለ ውሃ ሰውነታችንን ሙቀት በመጨመር የምግብ ስልቀጣ ወይም ሜታቦሊዝምን ያፋጥናል። ይህም በቀን ውስጥ ተጨማሪ ስብን በቀላሉ እንድናቃጥል ይረዳናል። ሶስተኛ ለፊት ቆዳ ውበት ነው። በሰውነታችን ውስጥ ያሉ ቆሻሻዎች ሲወገዱ የፊት ቆዳችን ንፁህና ያማረ ብሩህ እንዲሆን ያደርገዋል።